እና ወደዛው እናመራለን ማለት ነው። እስኪ ከግራና ከቀኝ ፊት ለፊት ያላችሁ እንደ ኮካኮላ ቁብ ያላችሁ ሰላም ጤና ይስጥልኝ እንደምን አላችሁ ብላለሁ። ወደ ማሩ አመራችሁና ስለ ጽሁፉን አቶ ማሩ ያቀርብልናል። ወደዛው አመራችኋል። አብረን እንከታተል። መቅደላ የሽንኩርት ሀገሩ ጠቢ የጫቱ ሀገር ወገሳ የሸንኮራ አገሬው ሀገር ትርንጉ ወንጂሳ ልክ እንደ አዲስ አበባ አልፎም እንደ ጉለሌ ከቆላ ቦታዎች አሉ አሶላባ ተክሌ ጋራ ሸንተረሩ ሜዳ ቁልቁለቱ የመቅደላ ታሪክ አያልቅም በእውነቱ የአበይ ሸውሴን ጅብሪል መዘየሪያው ቦታ አሻግሮ ይታያል መንጋሽ ለድላንታ የገብሱ ዛላ ወፍራም ነው የምግብ አይነቱ በሶ ምሳሌ መጥቀስ ይቻላል የበልጉን አገር የኮሶ ከጎጎስ ከፍ ብለው በእግራቸው ከተጓዙ የጥንቱ የአባቶቻችን የጠና የባል ይገዙ ኮሬብን ብናስታውሰው የጓስ ጊዮርጊስ ዋሻ በድሮ በጥንት ጊዜ የስደተኞች መሸሻ ያስታና የወይራ ከሰል ሁለዚህ የሚገኝበት ደፈር የመቅደላ ነው ዋሳ በብዛት ያለበት ደፈር የመቅደላ ነው ዋሳ በብዛት ያለበት በደደሬ ቤተክርስቲያን በወሎ ገረመው ህንፃ መቅደላን ማየት ይቻላል ከቦታው ሂዶ በነፃ። አመሰግናለሁ። እሺ እንግዲህ ሰጥፍ ዘረንደራቸው ተስፋ እናደርጋለን ማለት ነው። እንግዲህ ያው ቲያትር ነው የምናቀርብላችሁ። እንግዲህ ቲያትሩ አተረከባይ አጉዳይ ይላል። እንግዲህ እስኪ ጊዜ ለመቆጠብ ያክል ወደ እሱ ላብራችሁና አብረን እንከታተል።